የካቲት 1809 ዓመተ ምህረት በኬንታኪ ግዛት ውስጥ ብርቱ የክረምት ቁር አጥንት በሚሰብርበት በአንድ ጸጥ ባለ ምሽት ከአራት የእንጨት ግድግዳዎችና ከጭቃ ከተሰራ ወለል በስተቀር ምንም በሌላት ምስኪን ጎጆ ውስጥ አንድ ሕፃን ተወለደ። ስሙንም አብርሃም ሊንከን አሉት። ይህ ሕፃን ያደገው በትልቅ ቤተሰብ ውስጥ ቢሆንም የኑሮ መልክ ግን የድህነት መራር ጽዋ የተሞላበት ነበር። አባቱ ቶማስ ሊንከን ያልተማረ ግትርና የጉልበት ሥራን ብቻን በመስራት የሚያምን ገበሬ ነበር። አብርሃም ገና በልጅነቱ መጽሐፍትን ሲያነብና ለማወቅ ሲጥር አባቱ ይህንን እንደ ስንፍና ይቆጥረው ነበር። ከማንበብ ይልቅ መጥረቢያ ይዞ ጫካ መመንጠሩ ያዋጣል በሚል ብዙ ጊዜ አብርሃምን ከንባቡ እያገደ ወደ ከባድ የጉልበት ሥራ ያሰማራው ነበር። ገና ልጅ እያለ መጥረቢያ ይዞ ጫካ መመንጠር፣ ከባድ ሸክሞችን መሸከምና የጉልበት ሥራን መስራት የዕለት ተዕለት ሕይወቱ ነበር። በዚህም የተነሳ በአባትና ልጅ መካከል ያለው ግንኙነት እጅግ የቀዘቀዘና የራቀ ነበር። ነገር ግን ሊንከንን የሰበረው ያሳለፈው ከባድ የጉልበት ሥራ ወይም የአባቱ ጭካኔ አልነበረም። ገና በለጋ ዕድሜው በቤተሰቡ ላይ የተፈራረቁትና ልቡ ላይ ያረፉት ተከታታይ ጠባሳዎች ነበሩ። የአብርሃም የሐዘን ጉዞ የጀመረው ገና በለጋ ዕድሜው ታናሽ ወንድሙ ቶማስ ጁኒየር በእንቡጥነቱ በበሽታ ሲቀጠፍ ነበር። በልጅነቱ ታናሽ ወንድሙን ማጣቱ የማይቋቋመው አይነት ሁኔታ ሆኖበት ነበር። የሞትን የጨፈገገ መልክ ገና በልጅነቱ ማየት ቻለ። ሰውን ማጣት ከዛም አልፎ የኔ የሚሉትን የሚወዱትን የራስን ሰው ማጣት ምን ያህል አስከፊ ስሜት እንደነበረው ተረዳ። ይሁንና ትልቁ የመብረቅ መውረድ ገና አልደረሰም ነበር። በታናሽ ወንድሙ የጀመረው ሞት መቼ በቃኛልና አብርሃም የ9 ዓመት ታዳጊ እያለ በሕይወቱ ሙሉ በሙሉ የሚተማመንባት የምታበረታታውና የሚወዳት እናቱ ናንሲ ሊንከን በድንገት በጽኑ ታመመች። በዚያች ጠባብ የእንጨት ጎጆ ውስጥ በአልጋ ላይ ተኝታ የመጨረሻ እስትንፋሷን ከመውሰዷ በፊት የአብርሃምን እጅ አጥብቃ ይዛ ልጄ እግዚአብሔርን ፍራ፣ ሰዎችን ውደድ ብላ ተሰናበተችው። አስቡት፣ የ9 ዓመት ልጅ እናቱን ገና በለጋ ዕድሜው ሲያጣ ሊሆን የሚችለውን ነገር። አብርሃም ሊንከንም የሆነው እንደዛ ነበር። እናቱ ስትሞት አብርሃም የገዛ እጆቹን ተጠቅሞ ከእንጨት ሳጥን ሠራ። እናቱንም በገዛ እጁ አፈር ውስጥ ቀበራት። ያኔ በ9 ዓመቱ በናንሲ መቃብር ላይ ቆሞ ሲያለቅስ በአእምሮ ውስጥ አንድ መጥፎ እምነት ተፈጠረ። እኔ የምወዳቸው ሰዎች ሁሉ ጥለውኝ ይሄዳሉ፣ እኔ የተረገምኩ ነኝ የሚል ድምፅ በአእምሮ ውስጥ ተቀረጸ። እናቱ ከሞተች በኋላ የቤቱን ኃላፊነት የወሰደችው ከአብርሃም በ2 ዓመት ብቻ የምትበልጠው ታላቅ እህቱ ሳራ ነበረች። ሳራ ገና የ11 ዓመት ሕፃን ብትሆንም ለአብርሃም እናትም እህትም ሆና በፍቅር አሳደገችው። አባትየው ቶማስ ከዓመት በኋላ 3 ልጆች ያሏትን ቡሽ የተባለች መልካም ሴት አገባ። ይህች የእንጀራ እናት ለአብርሃም የንባብና የእውቀት ጥማት ጋሻና መጋቢ ብትሆንም እንዲሁም የእናቴ ምትክ ብሎ የሚጠራት አይነት ሰው ብትሆንም የአብርሃምና የእህቱ የሳራ ትስስር ግን የበለጠ የተለየ ነበር። ነገር ግን ሞት አሁንም በሊንከን ቤት ላይ አንዣበበ። ታላቅ እህቱ ሳራ ባገባች በ21 ዓመቷ የመጀመሪያ ልጇን ልትወልድ በምጥ ላይ እያለች በድንገት ሕይወቷ አለፈ። የአብርሃም ልብ ለ3ኛ ጊዜ ተሰባበረ። እናቱን የተካችለትን ብቸኛ እህቱን ማጣቱ አብርሃምን ይበልጥ ወደ ጥልቅ ብቸኝነትና ወደ ጨለማው የጭንቀት ባህር ውስጥ ከተተው። አሁን አብርሃም እኔ የምወዳቸው ሰዎች ሁሉ ጥለውኝ ይሄዳሉ፣ እኔ የተረገምኩ ነኝ፣ የቀረበኝ ሁሉ ይሞታል ብሎ አመነ። ገና በልጅነቱ 3 የሚወዳቸውን የቤተሰቡን አባላት በማጣቱ ክፉኛ ልቡ ተሰበረ። በሕይወትም ወደ ተስፋ መቁረጡ ተቃረበ። ሆኖም ግን በእንደዚህ አይነት ሁኔታ ዓመታት አለፉ። ሊንከን አድጎ ረጅም ክንደሙሉ ጎልማሳ ሆነ። እናም ከዕለታት አንድ ቀን በሕይወቱ የገጠመውን የብቸኝነት ጨለማ የምታበራለት ሕይወቱን እንደ አዲስ ነፍስ የዘራችበት አንዲት መልከ መልካም ወጣት ሴት አገኘ። ስሟም አን ሩትሌጅ ይባላል። አን ለአብርሃም ፍቅረኛው ብቻ አልነበረችም። የወደፊት ተስፋው፣ የቆሰለች ነፍሱ መድኃኒት ነበረች። ሁለቱም ተጋብተው አዲስ ሕይወት ለመመስረት ቃል ተገባቡ። ነገር ግን ሊንከን ደስታ ለእኔ አልተፈጠረችም የሚለው የልጅነት ፍርሃቱ እውነት የሚሆንበት ቀን መጣ። በሕይወቱ ደስታን እንዳያገኝ የተፈረደበት ይመስል በ1835 ዓመተ ምህረት አን ሩትሊጅ በታይፎይድ ትኩሳት በጽኑ ታመመች። ሊንከን በአልጋዋ አጠገብ ተቀምጦ
ሌሊትና ቀን አለቀሰ፣ ጸለየ፣ ተማጸነ። ነገር ግን አልሆነ። አን የመጨረሻ እስትንፋሷን ስትተነፍስ የአብርሃምም ነፍስ አብራ የሞተች ያህል ሆነች። አን ሞተች። ሊንከን ሙሉ በሙሉ አይምሮን ሳተ። ማልቀስም ሆነ መናገር አቆመ። ሰውነቱ ደረቀ። ፈሳሽ ማውጣትም አቃተው። በዝናብና በብርድ ውስጥ ወደ እሷ መቃብር እየሄደ ሰዓታትን ያሳልፍ ነበር። ዝናቡ መቃብሯ ላይ እየዘነበ እንደሆነ ሳስብ ልቤ ይፈርሳል እያለ ብቻውን ያወራ ነበር። ይህንን ሁኔታ ስነ ልቦናውያን ሜላንኮሊ ወይም ጥልቅ የሆነ የህልውና ጭንቀት የሚሉት ደረጃ ላይ ያደረሰው። ሊንከን እጅግ ተስፋ ከመቁረጡ የተነሳ ራሱን ለማጥፋት መፈለግ ጀመረ። ሁኔታው ያሳሰባቸው የቅርብ ጓደኞቹ ሌሊትና ቀን በፈረቃ ይጠብቁት ጀመር። ራሱን እንዳይጎዳ በመፍራት ስለት ያላቸውን ነገሮች፣ ቢላዎችን፣ መላጫዎችን፣ አልፎ ተርፎም ገመዶችን ሳይቀር ከቤቱ ውስጥ በሙሉ ደበቁበት። ሊንከን በዚያ ጨለማ ክፍል ውስጥ ብቻውን ተኝቶ በአእምሮ ውስጥ አንተ ፍጹም ውድቀት ነህ፣ አንተ የተረገምክ፣ ለአንተ የሚሆን ብርሃን የለም የሚሉ መጥፎ ድምጾች በየቀኑ ይጮሁበት ነበር። ማንኛውም ተራ ሰው በዚህ ደረጃ ቤተሰቡ ተበታትኖ ወንድሙ፣ እናቱ፣ እህቱና ፍቅረኛው አልቀውበት ተስፋ ቆርጦ ሕይወቱን ሊያጠፋ ይችል ነበር። አብርሃም ሊንከን በዚያ በአመድና በጨለማ በተከበበች ስለታም ነገሮች በሙሉ በተደበቁባት ጠባብ ክፍል ውስጥ ለሳምንታት ተኝቶ አሳለፈ። በሕይወቱ ተስፋ ቆረጠ። የመኖር ምክንያትና የሕይወት አቅጣጫ ጠፋበት። ነፍሱ በባዶነት ተዋጠች። ዳግመኛ የውስጡ ባዶነት ጎልቶ ተሰማው። ብቸኝነት ወረረው። አይምሮ በሜላንኮሊ ጨለማ ተወርሮ ሳለ አንድ ምሽት ግን ሕይወቱን ሙሉ በሙሉ የሚቀይር ድንገተኛ አጋጣሚ ተከሰተ። የሊንከን የቅርብ ጓደኛ የሆነው ቦውሊን ግሪን ወደ ክፍሉ ዘልቆ ገባ። ቦውሊን ሊንከን ተስፋ ቆርጦ ሕይወቱን እንዲያጠፋ ሊፈቅድለት አልፈለግም። በድንገት አብርሃም ለቀናት ተኝቶ የቆየበትን ክፍል በር ብርግድ አድርጎ ገባና የአብርሃምን እጅ በኃይል ይዞ ከተኛበት አስነሳውና ወደ መስኮቱ ወሰደው። ከዚያም ወደ ውጭ እንዲመለከት አደረገው። ውጭው ጨለማ ነበር፣ ነገር ግን ሰማዩ በሺዎች በሚቆጠሩ ደማቅ ከዋክብት ተሞልቶ ነበር። ቦውሊን ወደ ሰማዩ እያመለከተ እንዲህ አለው፣ አብርሃም ሰማዩን ተመልከት። ከዋክብቱ ይበልጥ ደምቀው የሚታዩት ሌሊቱ እጅግ ሲጨልም ብቻ ነው። አሁን ያንተ ሕይወት የጨለመው በውስጥህ ያለው ብርሃን ለሌሎች ደምቆ የሚታይበት ጊዜ ስለደረሰ ነው። አንተ እዚህ አልጋህ ላይ ታስረህ የምትቀር ተራ ሰው አይደለህም። እስከ መቼስ ተኝተህ ትቀራለህ? ሕዝቡ ያንተን ጥንካሬ ፈልጓል ብሎ በጩኸት አንባርቆበት ጥሎት በሩን በኃይል ዘግቶ ወጣ። ይህች ድንገተኛና አጋጣሚ የጓደኛው ቃል በአብርሃም አእምሮ ውስጥ እንደ መብረቅ ብልጭ አለች። ሊንከን በዚያች ቅጽበት ቆመ። ለምንድን ነው ይህ ሁሉ መከራ በላይ ላይ የመጣው ብሎ ራሱን ጠየቀ። እናቱ ስትሞት፣ እጮኛው ስትከጠፍ፣ ሕይወት እሱን ለመግደል የፈለገች ይመስለው ነበር። አሁን ግን አይኖቹ ተከፈቱ። ያ ውድቀት፣ ያ የሞት ስቃይ፣ ያ የጭንቀት ማዕበል ሊገድለው የመጣ አይደለም። ይልቁንም ወደፊት ሊሸከመው ለሚችለው የታላቅ አገር መሪነት ጽናትን ሊያስተምር የመጣ መራር መምህር እንደሆነ መረዳት ጀመረ። ሊንከን ከአመዱ በላይ ለመነሳት የመጀመሪያውን እርምጃ ለመራመድ ወሰነ። ነገር ግን ውሳኔው የመንገዱን ማለቅ አላሳየው። ይልቁንም ትልቁን ፈተና ጋበዘው እንጂ። ሊንከን ከአልጋው ተነሳ። ራሱን ለመለወጥና ሕዝቡን ለማገልገል በማሰብ ኒው ሳሌም ወደምትባል ትንሽ ከተማ በመሄድ ከጓደኛው ጋር በመሆን አንድ ትንሽ የሸቀጣሸቀጥ መደብር ከፈተ። ይህ የሊንከን የመጀመሪያው ትልቅ ጥረት ነበር። ነገር ግን ከተማዋ ደካማ ነበረች። ሊንከንም ቢሆን የንግድ ዕውቀት አልነበረውም። እናም ብዙም ሳይቆይ መደብሩ ሙሉ በሙሉ ከሰረ። በዚህ ብቻ አላበቃም። አብሮት የነበረው አጋሩ በድንገት በመሞቱ የነበረው ዕዳ በሙሉ በአንድ ጥቁር ምሽት በአብርሃም ራስ ላይ ወደቀ። በዘመኑ የነበረው የዕዳ መጠን እጅግ ከፍተኛ ከመሆኑ የተነሳ ሊንከን ይህንን ዕዳ የብሔራዊ ዕዳ እያለ በራሱ ላይ ያሾፍ ነበር። ይህንንም ዕዳ ብቻውን እየከፈለ ለመጨረስ ሙሉ 17 ዓመታት ፈጅቶበታል። ሊንከን ፈተና፣ ሞትና መከራ ከሕይወቱ አራቁም። የሚነካው ነገር ሁሉ ይበላሻል። የሚቀርበው ሰው ሁሉ ይሞታል። ግን አሁንም ይሁን እያለ ችሎ ሕዝብ ይፈልገኛል እያለ ሕይወትን ማስቀጠሉን ቀጠለ። ንግዱ ሲከስር ሊንከን ተስፋ አልቆረጠም። በንግዱ ካልሆነ በፖለቲካው ሕዝቤን አገለግላለሁ በማለት ለኢሊኖይስ ክፍለ ሀገር ምክር ቤት እጩ ሆኖ ቀረበ። ሕዝቡ ረጅም ቁመናውንና ንግግሩን ይወድለት ነበር። ውጤቱ ሲመጣ ግን ሌላ መርዶ ሆነ። ሊንከን ከነበሩት እጩዎች ውስጥ 8ኛ ደረጃን ይዞ በከባድ ሽንፈት ተመለሰ። እኔ የምረባ ሰው አይደለሁም የሚሉት
አሮጌ የውስጥ አጥፊ ድምጾችና እምነቶች አይምሮውን ሊያጠፉ በድጋሚ አንኳኩ። በስነ ልቦናው ምንም ባደርግ አይሳካልኝም የሚል ስሜት ሊቆጣጠረው ከጫፍ ደረሰ። የአብርሃም ሊንከን የውድቀት ዝርዝር ለማንኛውም ሰው ተስፋ የሚያስቆርጥ፣ ሰውን ከአፈር የሚደባልቅ ነበር። ለሁለተኛ ጊዜ የንግድ ሥራ ጀምሮ እንደገና ከሰረ። ለአሜሪካ የተወካዮች ምክር ቤት ኮንግረስ ለመወዳደር ሞክሮ በፓርቲው ውስጥ ሳይመረጥ ቀረ። ከዓመታት በኋላ እንደገና ተወዳድሮ አሁንም ተሸነፈ። ለአሜሪካ ላይ ምክር ቤት 2 ጊዜ ተወዳድሮ በሁለቱም እጅግ በሚያሳመም ሁኔታ ተሸነፈ። አልፎ ተርፎም የሀገሪቱ ምክትል ፕሬዝዳንት ለመሆን በፓርቲው ውስጥ ባደረገው ጥረትም ሳይመረጥ ቀረ። ለ8 ጊዜያት ያህል ለተለያዩ ታላላቅ የፖለቲካ ስልጣኖች ተወዳድሮ በሽንፈትና በውርደት ተመለሰ። ጋዜጦች ሳይቀሩ ሊንከን ማሸነፍ የማይችል ዘላለማዊ ተሸናፊ ነው እያሉ ይሳለቁበት ነበር። እስኪ አስቡት፣ ይህ የእናንተ ታሪክ ቢሆን መኖር ያጓጓችሁ ነበር? የምር ሕይወትን ትቀጥሉ ነበር? እስኪ ራሳችሁን ጠይቁ። ነገር ግን የሰው ልጅ የማይችለውና የማያልፈው ፈተናና ስብራት የለምና በቃ ሕይወት ይህ ነው። እንወድቃለን፣ መልሰን እንነሳለን። ሕይወት ነገ እኛ ለምንደርስበት ስኬት የሚሆን ማንነት እንዲኖረን እየሰባበረች፣ እያነሳች፣ እየፈረጠች ታስተምረናለች። ይህንን አስቡት። አንድ ሰው በአንድ ነገር ወድቆ ሲነሳ ሌላ ውድቀት ይጠብቀዋል። ከዚያም ሲነሳ ሌላ ስብራት ያገኘዋል። አብርሃም ሊንከን በእነዚህ አስገራሚ የውድቀት ዓመታት ውስጥ በየቀኑ የሚሰማው ድምፅ አንተ ፍጹም የውድቀት ሰው ነህ፣ እንኳን አንተ የነካ ሁሉ ይሰበራል፣ የትም አትደርስም የሚል ነበር። ነገር ግን ሊንከን በእያንዳንዱ ሽንፈት ውስጥ አንድ አዲስ አስተሳሰብ ማሰብ ጀመረ። በሕይወቱ ላጣቸው ሰዎች ሲል መቆምን መረጠ። የኔ መኖር እኔን ሳይወስድ የኔ የምላቸውን ሰው ካሳጣኝ ለኔ የሆነ ልደርስበት የሚገባ የሆነ ጥግ መኖርማ አለበት በማለት መጨረሻውን ለማወቅ በመሻት መንፈሱን አድሶ ልቡን አደንድኖ መኖሩን ቀጠለ። ከዚህ በኋላ ለሚገጥመው ውድቀት እንዲህ የሚል ትርጉም አዘጋጀለት። ውድቀት ማለት መንገዱ ተዘግቷል ማለት ሳይሆን ሌላ የተሻለ መንገድ ፈልግ ማለት ነውም ብሎ ማሰብ ጀመረ። እያንዳንዱ ሽንፈት አይምሮን ሊሰብረው ሲመጣ፣ እሱ ግን ሽንፈቱን ለወደፊት ታላቅ ዓላማው እንደ ብረት ማጠናከሪያ መዶሻ ይጠቀምበት ነበር። ሊንከን በእያንዳንዱ ሽንፈት ውስጥ ጥንካሬን ይማር ጀመር። ሽንፈት ማለት ለጊዜው መቆም እንጂ ለዘላለም መውደቅ አይደለምም ማለት ጀመረ። ዓመታት እንደ ማዕበል ተፈራረቁ። የአብርሃም ሊንከን ፊት በዕድሜ በሐዘንና በእያንዳንዱ ሽንፈት በጠላባቸው ጥልቅ የጭንቀት መስመሮች ተሞልቷል። ነገር ግን ያ ፊት ላይ የሚታየው ስብራት አልነበረም፣ በብዙ መከራዎች አልፎ የጠነከረ የብረት ጽናት እንጂ። ጋዜጦች ዘላለማዊ ተሸናፊ እያሉ ቢሳለቁበትም የሊንከን ውስጣዊ ድምፅ ግን መንገዱ አልተዘጋም እያለ መግፋቱን ቀጠለ። እናም ያቺ ትልቋ ቀን ደረሰች። በ1860 ዓመተ ምህረት በሊንከን ሕይወት በ51 ዓመቱ መላውን ዓለም ያስገረመ አንድ ታላቅ ተአምር ተከሰተ። ያ በተደጋጋሚ ለ8 ያህል ጊዜ የውድቀት ጽዋን የተጋተው፣ ያ እጮኛውን አጥቶ ሊያብድ የደረሰው፣ በ9 ዓመቱ እናቱን ያጣው፣ ዳግመኛ በሕይወት ለመቆም በሞከረበት ጊዜ ጓደኛውን በሞት ያጣው፣ ለ17 ዓመት የፈጀ ዕዳ ሲገፈግፍ የኖረው ያ ምስኪን ሰው የአሜሪካ 16ኛው ፕሬዝዳንት ሆኖ በይፋ ተመረጠ። ዓለም ሁሉ ተገረመ። ጋዜጠኞች ምን ብለው ቃላቸውን አጥፈው የማይሳካለት ያሉትን ሰው አሁን የሥልጣን ቁንጮ ላይ መሆኑን አምኖ ይዘግቡ። ሊንከን የድሉን ማማ በረገጠበት ቅስበት ግን የተቀበለው የክብር ዘውድ አልነበረም። ይልቁንም በሀገሪቱ ታሪክ ታይቶ የማይታወቅ ከባድ እሳት እንጂ። እሱ ፕሬዝዳንት እንደሆነ የሀገሪቱ ደቡባዊ ክፍሎች ከአሜሪካ እንገነጠላለን በማለታቸው እጅግ አውዳሚውና ደም አፍሳሹ የእርስ በርስ ጦርነት ሲቪል ዋር በአሜሪካን ተቀሰቀሰ። ሀገር ልትፈርስ፣ በሚሊዮኖች የሚቆጠሩ ዜጎች እርስ በርስ ሊጨራረሱ ጫፍ ላይ ደረሱ። በዚህ አስፈሪ ሰዓት ማንኛውም መሪ ተስፋ ቆርጦ ሊሸሽ ወይም ሊንበረከክ ይችል ነበር። ነገር ግን ሊንከን ለ30 ዓመታት ሙሉ በየቀኑ በውድቀት መዶሻ የተቀጠቀጠ ሰው ነበር። ያ ሁሉ ያለፈ የግል ስቃይ፣ የንግድ መክሰርና የፖለቲካ ሽንፈት ለዚች ታሪካዊ ቅስበት አይምሮን ሲያዘጋጅለት የቆየ ያጠነከረለት መራር መምህር ሆኖ አገኘው። ውድቀት ማለት መንገዱ ተዘግቷል ማለት ሳይሆን ሌላ የተሻለ መንገድ ፈልግ ማለት ነው በሚለው መፈክሩ መከራውን ለመጋፈጥ ቆመ። ስሜቱን ተቆጣጥሮ ሊንከን በጦርነቱ መሃል ቆሞ ታላቅ ውሳኔ አስተላለፈ። በ1863 ዓመተ ምህረት የነጻነት አዋጅን በመፈረም በሚሊዮኖች የሚቆጠሩ ጥቁር አፍሪካውያንን ከዘመናት የባርነት ቀንበር ነፃ አወጣ።
ይህ ውሳኔ አገሪቱን ከአደጋ መታደግ ብቻ ሳይሆን በዓለም ታሪክ ውስጥ የሊንከንን ስም በወርቅ ቀለም እንዲቀረጽ አደረገው። ሊንከን አገርን ከባርነትና ከመፍረስ ያዳነው በሊቅነቱ ብቻ አልነበረም። ውድቀት የኔ ማንነት አይደለም፣ ውድቀት ለታላቅ ዓላማ የሚያዘጋጀኝ መምህሬ ነው በሚለው ጽኑ ምርጫው እንጂ። ሊንከን በአንድ ወቅት በሕይወቱ ስላጋጠሙት ተከታታይ ሽንፈቶች ሲናገር እንዲህ ብሎ ነበር። አንድ ጊዜ እግሬ ሲንሸራተት መንገዱ እንደሚያንሸራተት እንጂ የሞት መንገድ ወይም የተዘጋ በር እንዳልሆነ ግን አውቅ ነበር ብሎ ነበር። ውድ ተመልካቾች፣ ታዲያ ይህንን ታሪክ ማየታችንና መስማታችን ለምን አስፈለገ? እስቲ አሁን ካላችሁበት የሕይወት ውጊያ ቆም በሉና ወደ ውስጣችሁ ተመልከቱ። የአብርሃም ሊንከንን ታሪክ ስትሰሙ የአንድ ትልቅ ሰው ሩቅ የሆነ ታሪክ አድርጋችሁ እንዳታዩት። ይህ ታሪክ ዛሬ የእናንተ መስታወት ነው። ዛሬ በምትሰሩት ሥራ ደጋግማችሁ ወድቃችሁ ይሆናል። የጀመራችሁት ንግድ ፈርሶ፣ ያቀዳችሁት ዕቅድ ተሰናክሎ፣ ወይም የምትወዱትን ሰው አጥታችሁ እኔ የተረገምኩ ነኝ፣ ደስታ ለኔ አልተፈጠረችም በሚል ጨለማ ውስጥ ተኝታችሁም ይሆናል። ሰዎች አትችሉም፣ ዘላለማዊ ተሸናፊ ናችሁ እያሉ ተስፋ አስቆርጠዋችሁም ይሆናል። ስለዚህ ዛሬ ከአብርሃም ሊንከን የሕይወት ታሪክ 3 መሠረታዊ ነገሮችን እንማራለን። የመጀመሪያው ውድቀት ማንነታችሁ አይደለም፣ መምህራችሁ ነው እንጂ። አብርሃም ሊንከን ከ30 ዓመታት በላይ በሽንፈት አመድ ውስጥ ሲንከባለል ውድቀትን እንደ ማንነቱ አልተቀበለውም። እያንዳንዱ ውድቀት አቅሙን ሊገድለው የመጣ ሳይሆን ወደፊት ሊሸከመው ለሚችለው የታላቅ ሀገር መሪነት ትዕግስትን፣ ርኅራኄንና ብረት የሚመስል ጽናትን ሊያስተምር የመጣ መራር መምህር እንደሆነ ተረዳ። ዛሬ የእናንተም ውድቀት እያጠፋችሁ አይደለም፣ ለትልቁ ዓላማ እየቀረጻችሁ እያዘጋጃችሁ እንደሆነ ተረዱ። ውድቀት ማለት ልክ እንደ ሞረድ ነው። ቢላ ማንኛውንም ነገሮች በቀላሉ መቁረጥ እንዲችል በሞረድ እንደሚሞረደው የሰው ልጅ ሕይወትም ለወደፊት ማንነቱ ብቁ ሰው ለመሆን በመከራ በውድቀትና በፈተና ተሞርዶ ይሰራል ማለት ነው። ሁለተኛ፣ መንገድ ሊያንሸራትታችሁ ይችላል፣ ነገር ግን መንገዱ ተዘግቷል ማለት አይደለም። አብርሃም ሊንከን እንዳለው ሕይወት ስታንሸራትታችሁ መንገዱ ማለቁን ወይም በሩ መዘጋቱን አያሳይም። የእናንተ ኃላፊነት ውድቀታችሁ ላይ ማተኮር ሳይሆን አቧራችሁን አራግፋችሁ የሚቀጥለው የተሻለ መንገድ የትኛው ነው ብላችሁ እንደገና መነሳትና መሞከርን መለማመድ አለባችሁ ነው። ሶስተኛ፣ ትልቁ ድል የሚገኘው ደጋግሞ በመሰበር ውስጥ ነው። የሰው ልጅ እምቅ አቅም እንደ ወርቅ ያለ ነው። ወርቅ ደግሞ እውነተኛ ውበቱና ጥራቱ የሚወጣው በእሳት ውስጥ ደጋግሞ ሲፈተን ብቻ ነው። ዛሬ ያገኛችሁ ስብራት ነገ በታሪካችሁ የምታበሩበት የወርቅ ማዕድናችሁ ይሆናል። ሕይወት ሁሌም ደስተኛ፣ የተመቻቸችና ቀጥ ያለች እንድትሆን አትጠብቁ። ይልቁንም ውጣ ውረዱን ተቀብላችሁ እየተሰራው ነው ብላችሁ ወደ ተዘጋጀላችሁ ታላቁ ማንነት መገስገሳችሁን ቀጥሉ። ስለዚህ ዛሬ በገዛ እጃችሁ ያጠራችሁት አልረባምና ተሸንፌያለሁ የሚለውን አሮጌ የውስጥ ሰንሰለታችሁን ሰባብራችሁ ውጡ። ሰዎች ስለ እናንተ የተናገሩትን ውሸት እውነት ነው ብላችሁ መቀበላችሁን አቁሙ። ሕይወታችሁ ብሩህ የሚሆነው እናንተ በራሳችሁ ላይ ያላችሁን እምነት ሳታጠፉ መታገል ስትቀጥሉ ብቻ ነው። ዛሬ ካላችሁበት የአመድ ክምር ላይ ቀና በሉ፣ አዲስ ቁርጠኝነትን ሰንቁ። ምክንያቱም የእናንተ ምርጫ የአዲሱ ታሪካችሁ መጀመሪያ ነውና። አብርሃም ሊንከን ከ30 ዓመታት በላይ በሽንፈት አመድ ውስጥ ሆኖ ተስፋ ካልቆረጠ ዛሬ ይህንን ቪዲዮ የምትመለከቱና በሕይወታችሁ ብዙ መሰናክሎች የበዛባችሁ ሰዎች እናንተም ካላችሁበት ውድቀት መነሳት ትችላላችሁ። ውድቀት ማለት ፍጻሜ ማለት አይደለም፣ ለትልቁ ድል የሚደረግ የውስጥ ዝግጅት ነው እንጂ። ሕይወት ብሩህ የምትሆነው በራሳችሁ ላይ ያላችሁን እምነት ሳታጠፉ መታገል ስትቀጥሉ ብቻ ነው። ዛሬ አዲስ ቁርጠኝነት በመያዝ አዲስ ታሪክ መጻፍ ጀምሩ። ይህ ምርጫ ቻናል ነው። ሰብስክራይብ በማድረግ የምርጫ ቤተሰብ ይሁኑ። ምርጫችሁ ሁሌም የነጻነትና የድል ይሁን። ቻው።